ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምህረትና ቸርነት ደግፎ በህይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ላይ ደርሰን ጌታን እንባርካለን። ክብር ለሱ ይሁን። ብዙዎቻችሁ በስልክ ደግሞም በሜሴጅ እያገኘኋችሁ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። አብረን ነው እግዚአብሔርን ስራ የምንሰራው። ክብር ለሱ ይሁን። እግዚአብሔር በሰጠን ዕውቀትና ጥበብ ደግሞ አሁን ተከታታዩን ትምህርት ብዙዎቻችሁ በጠየቃችሁት መሰረት በዩቲዩብ እና በፌስቡክ ለማቅረብ እየሞከርናለን። አሁን ከዚህ በኋላ ያንዳንዳችሁ ይህንን ትምህርት ለሌሎች ደግሞ እንዲደርስ ለምትፈልጉት አብረን እናገልግል እንድታካፍሉ ሼር እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ወዴትም እንደሰው አባባል እንዲህ አድርጉ እያልኩ የምናገር ሴት አይደለሁም። ከትምህርቱ አኳያ ግን አንድም ሁለትም ሰው ብናስተላልፍ መልካም ነው ብዬ አምናለሁ። ጌታ ኢየሱስ ይባርካችሁ። ዛሬም እግዚአብሔር እንዲናገር እንዲያስተምረን አብረን እንጸልይና እንቀጥላለን። እንጸልይ። በምህረትህ ባለጸጋ የሆንክ ትልቅ አምላክ ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ያንተ ምህረት ያንተ በጎነት ገኖልናል። ክብር በሰማይ በምድር ላንተ ይሁን። ዛሬም እግዚአብሔር አምላክ ሆይ በምትረዳ በምትደግፈን ባንተ ፊት አለን። ካንተ ተምረን ካንተ ሰምተን ወደ ፈቃድህ ምክር ወደ ልብህ አጀንዳ ማለፍ የምንችልበት ጸጋና አቅም ጉልበት ይጨመርልን። ይህንን ጊዜ ይህንን ሰዓት ላንተው ሰጠን። ለተናጋሪም ለሰሚም ጸጋን የምትሰጥ አንተ ካንተው ልንማር በዚህ አለንና መንፈስ ቅዱስ ያለ መከልከል በመካከላችን እንድትገኝ በስም ጸለይኩ። አሜን። ክብር ለእግዚአብሔር ይሁን። እንደምታውቁት በሁለተኛ ጴጥሮስ መጽሐፍ ላይ ነው ያለነው። ሁለተኛ ጴጥሮስ መጽሐፍን ባለፈውም ስንመለከተው ነበረ። የዚህ ሁለተኛ ጴጥሮስ መልእክት ዋናው ሐሳብ ቤተክርስቲያን ወይም ክርስቲያኖች ሊኖሩበት ስለሚገባው ህይወትና ራሳቸውን እንዴት ከውስጥ ጠላቶች መጠበቅ እንዳለባቸው፣ እንዴት መንፈሳዊ ህይወታቸው ማጠንከር እንዳለባቸው፣ ሊመጣ ላለ ጌታ እንዴት መዘጋጀት እንዳለባቸው በተሰጠው ተልእኮ መሰረት ለቤተክርስቲያን ወገኖች ለአካል ለሆነው ነው ትምህርት እየሰጠ እያስተማረ እያስተላለፈ ያለው። ክብር ለሱ ይሁን። ባለፈው ሳምንት ከተመለከትነው ጥቂት ነገር አንስተን ምናልባት በዚህ ሐሳብ ላይ በጣም እንድናስተውል እግዚአብሔር እንደሚፈልግ አስባለሁ። በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ቁጥሩ ትንሽ ስለሆነ ቶሎ ላንብበውና ግን የምፈልገው ምዕራፍ 5 ላይ ያለውን ክፍል ነው። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉ እግዚአብሔርንና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራንን እርሱንም በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞቱ የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነ ተስፋ ሰጥቶናል። በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ እውቀትን፣ በእውቀትም ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋልና። እነዚህ ባህሪያት የሌሉት ግን የሩቁን የሚያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱን ረስቷል ይላል። ባለፈው እንግዲህ የተመለከትነው የእውነተኛ መንፈሳዊነትን ወይም እውነተኛን ክርስትናን መኖር የምንችለው በእኛ ልክ በተማርነው ልክ በአካባቢው ወይም በአስተማሪዎቻችን ልክ አይደለም። ራሱ እግዚአብሔር ከመለኮታዊ ባህሪው ተካፋይ እንድንሆን አድርጎናል። ምን አይነት ነገር ነው ይለናል?
ክቡር የሆነውን መለኮታዊውን ኃይል መንፈሳዊ የመለኮቱን ኃይል ሰጥቶናል። ይሄ ማለት መለኮት ሆነናል ማለት ግን አይደለም። ከመለኮቱ ኃይል ተካፋዮች እንድንሆን አድርጎናል። ይሄ መቼና እንዴት ጀመረ ስትሉ በዮሐንስ 1 ላይ ያለውን ባለፈው እንደተመለከትነው ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጅነት ስልጣን ተሰጣቸው ይልና የእግዚአብሔር ልጅ ያደርጋቸውና ቀጥሎ እነዚህ ከዚህ በኋላ በወንድ ፈቃድ አልተወለዱም በእግዚአብሔር መንፈስ እንጂ ብሎ መንፈሳዊ ውልደቱን እውን ያደርግልናል። በዮሐንስ ወንጌል 14 ላይም የተሰጠን የእግዚአብሔር መንፈስ እንደሆነ ይነግረናል። ጳውሎስ በተለያየ ስፍራ ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ያለ ማንነታችን ወይ አብሮን ያለ ብቁ የሚያደርግ የእግዚአብሔር የመለኮቱ ኃይል አብሮን እንዳለ አስረግጦ ይነግረናል። በእናንተ ብርታት አይደለም በሱ ነው እምነታችሁን አጥብቃችሁ መያዝ የምትችሉት። እምነት ባዶውን ላይሆን ደግሞ ምን ይጨመራል አለ። ባለፈው እንደተመለከትነው በጎነት አለ። በጎነት ደግሞ እንዲያው የምናደርገው ቸርነት ስጦታ ወይም ደግሞ ከኛ በፈቃዳችን የምናደርገው በፈቃዱ አንድ ልጁን እንደሰጠ በፈቃዳችን ደግሞ ለሌሎች በመልካም ማንነት ምላሽ ሳንጠብቅ ልናደርግ እንደሚገባ ለአንዳንዶቻችን ትንሽ የሚመስል ግን በጣም ብዙ አንገት ያስደፋን ከሰው ያጣላን ነገራችን ምንድነው ብለን ስንል ለምሳሌ በፍቅር ሰላም ብለን በጣም ሰፍ ብለን ሰላም ብለን ምላሹ ልክ በእኛው ልክ ሳይሆን ሲቀር ምን እናደርጋለን? ለምን ሰላም አልነው እስክንል ድረስ ሐዘንተኞች ሆነን እንሄዳለን። ለምን? ምላሽ ፈልገን ነው ሰላም የምንለው። ምላሽ ፈልገን ነው ምንም ነገር የምናደርገው። እንደሱ ከሆነ በጎነት አይደለም። በጎነት ምላሽ ሳይጠብቁ ስትሰጡ አትቀበሉ አይደለም። እንደሰጣችሁ ልትቀበሉ ይገባል፣ ትቀበላላችሁ። ባይሰጧችሁም ስጡ ነው። ይሄ ከእምነት ጋራ ይሄንን ማድረግ የምትችሉት ግን ስጋ ሁሉ ጊዜ ትንቅንቅ ውስጥ ይገባል። ሆኛ ቃል ተፋጥጫ ቃል ከስጋዬ ፈቃድና ሐሳብ ጋር እንዴት ለምን ያልኮባቸው ብዙ ጊዜያቶች አሉ። ነገር ግን ወደ እግዚአብሔር እውነት እየተጠጋን ስንመጣ ይሄ ለኔ ለምን እንዲህ የምንላቸውን ጥያቄዎች የሚያስጥል የመለኮቱ ኃይል እጅግ በኃይል ነው የሚለው። የመጀመሪያው ትርጉማችን ስንመለከት በክብር እጅግ በኃይል የሆነ ተስፋ ነው የተሰጠን። የመለኮቱ ኃይል እጅግ ኃይለኛ የሆነው እና ደግሞ እንዲያው የሆነው የክብሩ ጉልበት በእያንዳንዳችን ህይወት እንዲገለጥ ወዶና ፈቅዶ ይነና አድርጓል። ክብር ለሱ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ቀጥሎ ምን የተናገረውና ባለፈው ጀምረን የተሆነው ቁጥር 5 መጨረሻ ላይ በበጎነት ላይ ደግሞ ምንን ጨምሩ ይላል? ዕውቀትን ጨምሩ ይላል። ስለ ዕውቀት በጣም አስተውለን ልናይ ይገባናል። ሆሴዕ መጽሐፍ ምዕራፍ 4 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃል፣ ስለዚህ ይላል እኔ ካህን እንዳትሆን እጥልሃለሁ። ዋት የአምላክህን ሕግ ረስተሃልና እኔ ደግሞ ልጆቹን እረሳለሁ። እንደ ብዛታቸው መጠን ኃጢአትን ሰሩብኝ፣ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤን ኃጢአት መብል ሆኗቸዋል፣ ልባቸውም ወደ በደላቸው አድርገዋል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋል፣ ስራቸውን እመልሳለሁ። እግዚአብሔርንም መጠበቅ ትተዋል፣ ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም ይላል። በጣም ያስደነግጠኛል ይህን ሐሳብ ሳየው። ሆሴዕ መጽሐፍ ላይ ነው። ሕዝቤ ምን አጥቷል ይላል? ዕውቀት አጥቷል። ዕውቀት ስላታምን ሆኗል፣ ጠፍቷል። እሱ ብቻ አይደለም፣ አንተ ደግሞ ይላል አንተ ደግሞ ዕውቀትን ጠልተሃል። ማንን መሰላችሁ? ካህኑን። ስለዚህ እኔ ደግሞ ካህን እንዳትሆን አልኩ ይላል። እንዴት አስፈሪ ነው! በዚህ ስፍራ ላይ በተለይ ጴጥሮስ የሚናገረው እናንተ የንጉሥ ካህናቶች ናችሁ ይለናል። ዕውቀትን ስናጣ እውነተኛውን ክህነት ከኛ ምን ሆኗል? እየራቀ ይሄዳል። ለምን? አላወቅነውማ። የማታውቁትን አታገለግሉትም፣ የምታውቁትን ነው። ስለዚህ ዕውቀት ማጣት መጥፋት እንደሆነ ይነግረናል። ሮሜ ላይ ጳውሎስ ሲነግረን ደግሞ እግዚአብሔርን እንደ እግዚአብሔርነቱ ባላወቁት መጠን
በዚያው ልክ ለምን ሰጣቸው? ለማይመች አይምሮ ሰጣቸው። ስለዚህ ለባህሪያቸው የሚገባውን ወንድ ከሴት ያለውን ግንኙነት ምን አድርገውታል ይላል? ወንድ ከወንድ። በጣም አስነዋሪ። በዚህ ዘመን አሁን እየተቃረበ ያለ ቤተክርስቲያንን ሊከብ ሊወር የሚመስለው ነገር እየተጠጋጋን ያለው ምን አለበት እንድንል እያደረገን ያለው እግዚአብሔርን ካለማወቃችን የእውቀታችን ልክ እየተፈተሸ ሲመጣ እያየ ጠላት ቀስ እያለ ያስጠጋብናል። ይህ ከምንምና ከዘመኑ ሲስተም ከእድገት እንትን ስለሆነ ይሄ በጣም ቴክኖሎጂ ስለበዛ የመጣ ጉዳይ አይደለም። ነገር ግን እግዚአብሔርን ሰው ለማወቅ ባልወደደ መጠን የተጠመደበት ነው። ምንም አይነት ነገር ብትሉ እውነቱ ይሄንን ነው የሚናገሩ ቃሉ ስለሚለን። ለእግዚአብሔር ሰው መሰጠት ካልቻለ ለራሱ ይሆናል። ለራሱ ሲሆን ደግሞ በቀላሉ ለዚህ ዓለም ገዢ ይገኛል። ያኔ እሱን ስንቀበል በእምነት ስጋዬንና ክፉ ፈቃዱን ክጃለሁ ነው ያልነው። ዓለምንና በዓለም ያለውን ሲስተም በሉት ቴክኖሎጂ በሉት የትኛውንም ክጄ ለእግዚአብሔር የሚጠቅመው አልተጠቀምም እያልኩ አይደል። ይሄው እየተጠቀምንበት አለ። በዓለም ያለውን ይሄንን የቴክኖሎጂ ውጤት እየተጠቀምን ግን ለምንድን ነው? የእግዚአብሔርን እውነትና ቃል ተሰብስበን መስማት በማንችልበት በተወጠረ ጊዜ ይሄውና ቴክኖሎጂ እኔን ወደ እናንተ ያመጣኛል። ሁላችንም እንድንገናኝ ዓለምን ወደ አንድ ያከማቸ ያለ ይመስላል። እንደሱ አይነቱን አይደለም። ነገር ግን የዓለምን አምሮትና ምኞት የዚህ ዓለም ገዢ የሚያስተዳድረውን የፈቃዱን ምክር እንድትፈጽም ትሆናለህ። ለምን? ወደ እግዚአብሔር ካልቀረብ። ወደ እግዚአብሔር ስትቀርቡ መጀመሪያ ከዚህ በፊት ተናግሬዋለሁ። ወደ እግዚአብሔር ምሕረቱን አግኝቶልኝ ለጥቂት ጊዜያት በፊቱ እንደሆነ ሆንኩኝ። በየቀኑ ንስሐ እንድገባ ያደርገኛል። ዛሬ የእውነተኛ ንስሐ ገብቼ ነገም ሌላ ንስሐ ስልችት ሲለኝ የኔ ኃጢአት ታጥቦ ያልቅም እንዴ ስለው እግዚአብሔር አንድ ነገር አድርጌ ያለኝ ባትሪ አንስተሽ አብሪ ሲለኝ ሳበራው ጣራው ላይ የሰርክል የሆነው የብርሃን ምልክቱን አየሁ። እጅሽን አድርጊ ሲለኝ ራቅ አድርጌ እጄን እንዳረጋ እና እጄ ላይ ምልክቱ መጣ። አስጠጊው ሲለኝ እጄ ደም እየመሰለ መጣ። ሳስጠጋው ሌላ ደግሞ አጥንቶች ሁሉ አየሁ። አሁን የማላየው ጸጉሮች ሁሉ ቆዳዬ ላይ ተመለከትኩ። ያንዳንዱን የእጆቼን ሼፖች በሙሉ ተመለከትኩ። ከዛ አንሺው ሲለኝ አነሳሁት። አሁን እስቲ ተመልከቱ ሲል ድሮ ማቀው እጄ ነው። እንደ ቅድም ያየሽው የታለ? የለም። ለምን? ወደ ብርሃኑ በተጠጋሽ ቁጥር ነው ያየሽው። ሰው ወደ እግዚአብሔር ሲጠጋ ወደ ንጹህ እግዚአብሔር ስለሆነ የሚጠጋው የራሱን ማንነት አብዝቶ እየተመለከተ ወየው ጠፋው ነው እንጂ የሚለው እግዚአብሔርን ባየ ቁጥር ትዕቢት አያሰኘው። እኔ እኮ ብቁ ነኝ፣ እኔ እኮ አለሁ አያሰኝም። ለዚህ ነው ኢሳይያስ 6 ላይ ሄደን ስንመለከት ተመለሱ እያለ በደላቸው እንዳመዳይ ብትሆን እንደዚህ ትሆናለች እያለ ሲመክር ሕዝቤ እግዚአብሔር ቤቱን ትቷል እያለ ሲናገር የነበረው ያ ኢሳይያስ ልክ 6ኛው ምዕራፍ ላይ ሲደርስ እግዚአብሔርን ከፍ ባለው ዙፋን ላይ ተቀምጦ አየሁት። ያን ጊዜ ወየው ጉዴ ፈላልኩኝ። ምን ሆንክ? አየሁታ እግዚአብሔርን ሳየው የኔን ልክ ተመለከትኩ። ዙሪያ ያሉት ደግሞ ከንፈራቸው የረከሰባቸው እንደሆኑ ተመለከትኩኝ ብሎ መንቀጥቀጥ አገኝ። ምን ሆነ ነው ሲባል አየሁት። በፊት ገብቶኝ መልእክት ሰጥቶኝ ከማስተላልፈው ይልቅ አሁን ሳየው እግዚአብሔር ለካ ልዩ ነው። ከዚያ እኔ ማንን ልልክ ሲል እኔ ላከኝ አልኩት። እሳት አምጥቶ ለዛ የሚመቃ ማንነትን እሳትን ባፌ ላይ ያደረገልኝ። ለካስ ብዙ መናገር፣ ብዙ ትንቢት፣ ብዙ ህልምም አለም ይቻላል። ነገር ግን ወደ እግዚአብሔር ሲቀርብ ግን የሚተላለፈውን መልእክት እየተንቀጠቀጡ ነው የሚያቀርቡት። አሁን ላይ እንደምናየው ብዙዎች ሰዎች እንደንትና መሆን ፈልጋለሁ፣ ድሮ አውሮፕላን ነጂ እንትና መሆን ብለው የሚሉ ልጆች ነበርን። እንደሱ ነበር የምንለው። ምክንያቱም ትልቅ ዕውቀት ትልቅ ስጦታ ብለን የምንለው ማደግ የሚመስልን ያ ስለነበር። አሁን ግን በጣም በማዘን ስናገረውም እያፈርኩ ምን መሆን ትፈልጋለህ ሲባል እንደንትና ፓስተር እንትና ነብይ እንትና መሆን። ለምን አላቸዋ ይባላል።
መኖራችሁን እየወቀስኩ አይደለም፣ ነገር ግን ልካችን እየተመዘነ ምን ያክል እንደወደቀን እንድናይ ፈልጋለሁ። ወደ እግዚአብሔር ነው ያሳየን ያለነው ወደ ራሳችን ወዳለን ነገር ሰዎች ሁሉ ወደ እኛ ወዳለን እንዲመጡ ወይንስ እኛን ትተው የላይኛውን እንዲያዩ ነው ያደረግን ያለነው? እግዚአብሔርን የሚያውቅ ሰው እግዚአብሔርን ብቻ ያሳየ ጥጉን ነው የሚይዘው። እግዚአብሔርን ያወቀ የሚል ሰው እንደ ቃሉ ነው የሚመላለሰው። ቆሞ እንደምንም አድርጎ አጠማዞ ቅንነት የሚመስል ቸርነት የሚመስል ነገር እየተናገርን ለራሳችን ፈቃድ ምኞታችንን እየተናገርን ጸብን ክርክርን እያባዛን ምን ቆም ከሆነ አላወቅነውም። ካለማወቅ የተነሳ አብዝተን እየጠፋን ሄድን። ስለዚህ ነው ጽድቅና ቅድስና የዱሮ ዘመን የሆነብን። በጽድቅ መመላለስ በእውነት መቆም መጨከን እንዳንችል የሆነው ከበጎነት ጋር ዕውቀትን ስላልጨመርን ነው። ዕውቀት ስለጎደለን ነው። ዕውቀት ስለጠፋብን ነው። ስለዚህ ዕውቀትን ልንቀበል ልንገነዘብ እግዚአብሔርን ወደ ማወቅ ነው ሲጀምር እያለ ያለው። ልክኛ እሱን እንዳወቅን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት የክብር እምነት ለተቀበሉ ይልና ምን ለማድረግ እግዚአብሔርን በማወቅ ጸጋ ይብዛላችሁ ይላል። ዝቅልና ደግሞ ምን ይላል? በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት። እግዚአብሔርን በማወቅ ሕይወት አለበት። እውነተኛ መንፈሳዊነትን ጠብቀን አምነን ጨክነን እንድንሄድ የሚያደርገን እግዚአብሔርን ማወቅ ነው። በጎ መሆን የምንችለው መንፈሳዊ ፍሬ በእኛ ሕይወት ሊጨምር የሚችለው ሁሉንም ጥቅልል ስለሚያደርግልኝ ነው። እግዚአብሔርን ስናውቀው ነው። እግዚአብሔርን ማወቅ ከምንም በላይ ይሆናል። ያለበለዚያ እግዚአብሔርን እንደ እግዚአብሔርነቱ አውቀን መራመድ ካልቻልን ለፈቃዳችን ይሰጠናል፣ ይለቀናል። ስንፈልገው ነው የሚገኘው። እግዚአብሔርን ስታውቁት ግን የኋላችሁን እየረሳችሁ ወደፊት ትዘረጋላችሁ። ባለፈው እንዳልኩት ጳውሎስ ያደረገው ነገር የኋላዬ በሙሉ ረሳዋለሁ። ሆኗል? አዎ ሆኗል። ተደርጓል? አዎ ተደርጓል። መስበክ ችያለሁ? አዎ ችያለሁ። በኔ ጸጋ አልፎ እግዚአብሔር ብዙዎችን አድኗል? አዎ አድኗል። ጨርቄን ለመዳሰስ ብዙዎች አዎ ሆኗል። አበባ ጉንጉን ሁሉ አምጥተውልኛል? አምጥተው ነበረ። እንደገና የልዑል እግዚአብሔር ባሪያ እያለ የሚጮህ አጋንንት ሁሉ አጃቢ ነበረኝ። ግን ያንንም አጃቢ ዞር በል ብዬ ገስጬ ከበዛ አውጥቼ ከሱ የተነሳ እስር ቤት ገብቻለሁ፣ ተወግሬያለሁ። ለምንድን ነው ሲባል ያየሁት የናፈቅኩት ያገኘሁት ጌታ ያ በደማስቆ የተገናኘኝ የእግዚአብሔር ልጅ ኢየሱስ እሱን ለማወቅ ከተረዳሁት በላይ ምንም ወንድሞች ባይቀበሉኝ፣ አሕዛብ ባይቀበለኝ፣ ዱላ ቢበዛብኝ፣ ግርፊያ ቢሆንብኝ ይሁና የገባ ገብቶኛል። የተረዳሁትን ተረድቻለሁ። ያወቅኩትን አውቄያለሁ። ላወቅኩት ነው እጄን የምዘረጋው። ያን ጊዜ ሙሉ ማንነቴን እንድሰጥ አድርጎኛል። በእምነት እንድጨክን እንድበረታ የሚያደርገኝ እሱን ማወቄ ነው። እሱን ባወቅነው ቁጥር በዙሪያችን ያለውን እየነሳ ነው እየካድ ነው እንሄዳለን። እየናቅ ነው እየተጸየፍ ነው። ምንድነው ሻሁን አለን? መቼም እውነት ለመናገር ለይሄ ትውልድ ልዩ የሆነውን የእግዚአብሔር እጅ እንዳያስባለሁ። ምናልባት ከ3 ዓመት በፊት የነበረውን በጣም አስጨናቂውን የኮሮና ዘመን ያሰባችሁ እንደሆነ ነጮቹ በጣም እርግጠኞች ነበሩ። የሚበሉት አላቸው፣ ንጽህና መጠበቂያ ያላቸው፣ ቤታቸው የተጠበቀ ነው። መድኃኒት እንኳን አስፈልጎ እንኳን ቢመጣ መድኃኒት አላቸው። መከላከያቸውን አስተካክለዋል። ልክ ኢትዮጵያ ላይ ሲመጣ ግን ቢያንስ 20 ሚሊዮን ሰው ያልቃል፣ እንደው መንገዱ በሙሉ ሽታ ነው የሚሆና መቃብር እንድናዘጋጅላቸው ብለው እስኪሉ ድረስ በእውነት በውጭ የነበሩ ኢትዮጵያውያንም እጅግ ስግት ያልነው እዛ ከነበረ ጥንቃቄ የተነሳ ወየው ህዝቤ ብዬ ነበር። እኔም ለምን መሰላችሁ? አስፈሪ ስለነበረ፣ አስጨናቂ ስለነበረ በአንድ ቧንቧ 50 ሰው ሊጠቀም የሚችልበት ግቢ ላይ እኔም ኖሬ አውቃለሁ። እንደዛ ነው የኛ አካሄዳችን። በአንድ ቤት 10 ሰው የሚኖርበት ነው። አንድ ሰው ቢታመም 9 ቤት ይገባሉ ቢባል መግቢያ የሌለን። ልክ ናቸው። አኗኗራችን ትፍግፍግ ያለ ነው። ነገር ግን እግዚአብሔር እንዲያሳየን እነሱ ሀብት እያላቸው
አንዳንድ ሀብታሞች ለድመቶችና ለውሾቻቸው የሚያወርሱትን እንኳን ሳያወርሱ የት እንዳሉ ሳያውቁት እንደወጡ የቀሩ ብዙ ናቸው። ብዙዎች በግሬደር ሲቀበሩ ነጮቹን ያየነው። ክብር ለእግዚአብሔር ይሁን። እየተመጻደቅኩ አይደለም ስለ ኢትዮጵያ። የእግዚአብሔር ምሕረት ግን እንዴት እንደጠበቀን ሁላችንም እናውቃለን። እንደ ጉንፋን ነገር አቅልሎልን ያለፍነው እንዳመጣጡ አይደለም ይሆን ነው። ግን አሁን ለሁላችሁም ላሳይ የሚችለው አለን ያሉ በቃ ያልተከፈተ ምንም ያልተለበሰ ልብስ ያልተነዳ መኪና በቤታቸው እያለ አሸልበዋል። በራቸውን ከፍቶ የሚቀብራቸው አጥተዋል። መሞታቸውም ሳይታወቅ ቀርተዋል። ለካ የተደበሰበሰው የተከማቸው በሙሉ ምንም ነው። ስለዚህ ወገኖቼ እግዚአብሔርን በማወቅ ጥቂቷ ነገር ከሱ ጋር በደስታ መኖር ይሻላል ወይንስ አግበስብሰን ለሞታችን ዘጋ? ከዛስ ሁሉም ትተውት ነው የሄዱት። ሲሄዱ ቀባሪ እንኳን አላገኙም። አይታችሁ እንደሆነ አላቅምሮ ያለ የካቶሊክ ቤተክርስቲያን ለአንድ ሰው ሲሞት ይደረግ የነበረው ቅዳሴው ስርዓቱ ልዩ ነበር። አንድ ቄስ እየዞረ ሁሉንም የሚለውን እያለ ሸኛቸው። ተደርድረው መዓት ሬሳ በዛ ንጹህ ሀገር አስፋልት በሚታጠብበት በየሰዓቱ ማስክ እንዲቀየር በተደረገበት ማንም ደጅ እንዳይወጣ በሚከለከልበት ምግብ በየደጁ በሚሰጥበት ከተማና መንደር ብዙዎች እንዲተሆነው አልቀዋል። ያላቸውስ እንዴት አደረጉት ብንል ምንም የት እንዳለ ማን እንደያዘው ማን እንደወረሰው የቀሙትም ይሁን ሰርተው ያገኙትም ይሁን ሁሉም ከንቱ ሆኖ ቀርቷል። ወገኖቼ በምድር ያለ ለምድር የሚደረግ ፍጥጫ፣ ሩጫ፣ ትጋት በሙሉ ከንቱ ነው። ምክንያቱም በኋላ ምን እንደምንሆን ማናችንም አናውቅም። ነገር ግን ሕያው የሆነውን እግዚአብሔርን በተለይ ስሙን የምንጠራውን እግዚአብሔርን እርሱን አክብረን ከሱ ጋር ስንኖር አብዝተን ራሳችንን እየካድን ለሌላው መልካም ለማድረግ እንዘጋጃለን። ምን እናደርጋለን? በጎነትን እንጨምራለን። እግዚአብሔርን ለመምሰል ራሳችንን ስናቀው ነው። ሳታቀው አትመስለውም። ስታቀው ነው ዋነኛው ነገር። ስናቀው ይሄ ይሆናል። አብዝታችሁ ልታደርጉት የሚገባ ኃይልና ራስን መግዛት መጽናት። ዋው! ይሄ ሁሉ የሚሆነው እግዚአብሔርን ስታቀው ነው። ስለምን ትጸናለህ? ስለምን ራስህን ትገዛለህ? ማንን ለመምሰል ራስህን ታዘጋጃለህ? በእውነት ነው የምነግራችሁ። በተለይ በዚህ በሚዲያ ዘመን እኔና የአባቴ ቤት ወተን እንደ ስጦ የተገለጥንበት የተመዘንበት ዘመን ላይ ነን። ዕውቀታችን ልኮ የታየበት ዘመን ላይ ነን። እና ብዙ በጣም በእነሱ አገልግሎት የእግዚአብሔርን ነገር እናይባቸው የነበሩ ሰዎች ሁሉ ተሽመድምደው ወድቀው ስንመለከት እኔ እንዲህ እላለሁ፣ እዚህ ድረስ ነው የሚያውቀው ማለት ነው እግዚአብሔርን፣ እዚህ ድረስ ነው የምታውቀው ማለት ነው እግዚአብሔርን ብዬ እንድመዝን ያደርገኛል። ያንቺስ የኔስ ዕውቀት የት ጋር ድረስ ነው ያለው? ዛሬ ምሕረትን አግንኖልን በሕይወት ካለን ዕውቀታችን እንዲበዛ ይገባዋል። ያወቃችሁ እንዳይመስላችሁ ለራሳችሁ ብዙዎችን በጣም በሚዘገንን ሁኔታ ወንድሞቻቸውን ለመክሰስ ቤቶቻቸውን ለመቀማት የሚያደርጉትን ሩጫ ስንመለከት የእግዚአብሔር ዕውቀት ቢበዛልን አብዝተን እንሰጣለን። በጎነታችን ይዘረጋል። በበጎነት ላይ እግዚአብሔር ማወቅ ሲጨምር መስጠታችን አይታወቀንም፣ መነጠቃችን አይገባንም። ዛሬ ግን በብዙ ንትርክ ተያይዘን ያለነው አለማወቃችን አንቆን ነው። እግዚአብሔር በምህረት ይደግፈን። እንጸልያለን። አባ ወደሚበልጠው ወደ ፈቃድ ምክር መዘርጋት እንድንችል ዛሬ ተብሎ በተጠራ በዚህ ቀን የምህረት እጅ እንዲያግዘን፣ በጎነት እንዲያግዘን፣ የጽድቅ እውነት እንዲያግዘን ለኔና ለሕዝቤ በኢየሱስ ክርስቶስ ስም ከትላንት ይልቅ አለማወቃችንን እያየን ራሳችንን እየፈተሽን ልክነን ቆመናል ብለን እግራችንን አንፈራግጠን ከቆምንበት ይዘናል ጨብጠናል ካልንበት ብዙ ከጮህንበት መለስ ብለን እጆቻችንን ልንዘረጋ የሚገባው ልትታይ ተገልጠ ያለህ ቃልህ እንደሚናገር እንወቅ እናውቀውም ዘንድ እግዚአብሔርን እንከተለው። እሱ እኮ እንደ ወጋገን ተዘጋጅቶ ይጠብቀናል እንደተባለ ለመታወቅ ፈቅደህ ራስን ገልጠ ያለውን ትልቁ
ትልቁን ጌታን አንተን በማወቅ ወደ አንተ መጠጋት እንዲሆንልን አቤት አንተን ስናውቅ ወደ አንተ ስንጠጋ ዛሬ ላይ ያለውን ትርምስ በሙሉ እንድንንቅ እንሆናለን። የምህረት እጅ የበጎነት እጅ አቤቱ እግዚአብሔር ሆይ እሱ ሲያቆም እሱ ሲደግፍ ከምንም በላይ ይሆንልናል። የአባቶች አምላክ ልዑል እግዚአብሔር ሆይ ባንተ ምህረትና ቸርነት እንድትደግፈን በጽድቅ እውነት እንድታራምደን በበጎነት የራስህ አድርገህ እንድታቆመን ፈቅደን ይኸው ጊዜውን ላንተ እንሰጣለን። እባክህ አንተን ለማወቅ ነፍሳችን በረሃብ ይሞላ። ዕውቀት አንተን መረዳት እንዲሆንልን እርዳን። ጌታ ሆይ በዙሪያችን ካለ ልክነን ካልንበት በሙሉ የሚያራግፈው አንተን ማወቅ ነው። ስለዚህ እግዚአብሔር አምላክ ሆይ የቆምን መስሎ እንዳንወድቅ አንተን ወደ ማወቅ እውነት እንድታጠጋጋን በስምህ ጸልያለሁ። ዕውቀት ከማጣት የተነሳ እንደጠፋው እንደዚያ ሕዝብ እኛም እየጠፋናለንና ከጥፋት እንድናመልጥ ዛሬ መንፈስ ቅዱስ ሆይ እግዚአብሔርን ማወቅ ረሃብ እንዲሆንብን በስምህ ጸለይኩ። ለወንድሜ ለእህቴ ለአባቴ ለእናቴ ለእኔ ለራሴም እንዲህ ብዬ ማጸናለሁ። አንተን ማወቅ አንተን መናፈቅ በኢየሱስ ስም ረሃብ ይሆንብን፣ እረፍት ይንሳን፣ ወደ አንተ የምንሮጥበት ዘመን ይሆንልን። የጸጋ ኃይል ጉልበት ይደግፈን። ምድራችንን ኢትዮጵያን በኤርትራ ምድር ሰላምህ ምህረት በጎነት ቸርነት ይዘርጋ። ያ የተናገርከው የፈቃድህ ምክር እንዲቸኩልልን በስምህ ጸለይን። የበቀል ኃይል የክፋት ጉልበት ይከልከል። ያንተ ደግነትና ቸርነት እንዲገንልን በስምህ ጸለይኩኝ። የበቀል ኃይል ይከልከልልን። አባ እንወዳለን እናከብረሃለን። ለመሪዎቻችን ዕውቀትን ጥበብን ማስተዋልን ስጣቸው። አንተ ደግፋቸው ብለን ላንተው ሰጠን። በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራን ምድር ይባርክ። ኢየሱስ ያድናል። ይህን መልእክት ማስተላለፋችሁን አትተውት። እግዚአብሔር ይባርካችሁ። ለበረከቱ ነው።